እረስቸዋለሁ። አንዲት ሴት ወደ አንድ መንፈሳዊ አባት ዘንድ ቀርባ እግዚአብሔር ሁሌም ያናግረኛል ትላቸዋለች። በሴትዮዋ ሁኔታ ግራ የተጋቡት እኛ አባትም በንግግሯ በጣም ተበሳጭተው ጥሏት ይሄዳሉ። ከዚህ ቀን በኋላ እቺ ሴት እየደጋገመች በመምጣት እግዚአብሔር ማታ ማታ እየመጣ ያናግረኛል ትላቸዋለች። አባም በሆዳቸው እግዚአብሔር ውሽሟ መሰላት እንዴ ማታ ማታ እየመጣ ያናግረኛል የምትል በማለት በሴትዮዋ ጭቅጨቃ የተሰላቹት አባትም እንደለመደችው አንድ ቀን ከእሳቸው ዘንድ መጣ ስታናግራቸው እንዲህ አሏት። ልጅ እውነት አንቺን እግዚአብሔር ዕለት ዕለት እየመጣ የሚያናግርሽ ከሆነ አምንሽ ዘንድ 2 የቤት ስራ ልስጥሽ አሏት ትኩር ብለው እያዩ። ሴትዮዋም የሚሏትን ሁሉ ለማድረግ ቃል ገባች። እኛ አባትም ከሴትዮዋ ጭቅጨቃ ይገላግለኛል ያሉትን ጥያቄ አቀረቡላት። እንዲህ በማለት እውነት አንቺን እግዚአብሔር የሚያናግርሽ ከሆነ እስቲ ዛሬ ማታ 2 ጥያቄ ጠይቂልኝ አሏት። ሴትዮዋም በእርጋታ ምን ልጠይቅልዎት አባ አለቻቸው። አባም ጥያቄያቸውን እንዲህ ሲሉ ቀጠሉ። አንደኛው የቤት ስራሽ አንዲት ሴት ከእኔ ዘንድ በተደጋጋሚ እየመጣች አንድ በጣም ህመም የሆነባት ችግሯን እያነባች እየነገረችኝ ትሄዳለች። እኔም ይህ ችግሯ ይወገድላት ዘንድ እየጸለይኩላት ነው። እስቲ እውነት ፈጣሪ ከአንቺ ጋር የሚነጋገር ከሆነ እቺ ሴት ለኔ አንበታ የነገረችኝን ችግሯን ምን እንደሆነ ጠይቂልኝ አሏት። ሁለተኛውም የቤት ስራሽ ለረጅም ዓመታት ልተው ያልቻልኩት የዛሬ ወር ገደማ ግን ንስሐ ገብቼ የተውኩት አንድ ኃጢአት ሰራ ነበር። ያ በፊት ሰራው የነበረው ኃጢአት አሁን ግን ንስሐ ገብቼ የተውኩት ኃጢአት ምን እንደነበረ ጠይቀሽ ንገሪኝ። እነዚህ ሁለቱን ጥያቄ በትክክል ከነገርሽኝ እውነትም ለአንቺ እግዚአብሔር እንደሚናገር እናምናለን፣ እኔም አምናለሁ አሏት። ሴትዮይቱም ወደ ቤቷ ሄደች። አባም ተመልሳ እንደማትመጣ ገምተው ነበር። ዳሩ ግን በነጋታው ያቺ ሴት መጣ አባን አስጠራቻቸው። አባም ሴትዮይቱን ሲያዩት በጣም ተገርመው ወደ እርሷ በመሄድ በፌዝ መልክ ልጅ እግዚአብሔር የሴትዮይቱን ችግር ምን እንደሆነና እኔም እግዚአብሔርን ንስሐ ገብቼ ያቆምኩት ኃጢአቴን ምን እንደሆነ ጠየቅሽው አሏት ሳቅ እያሉ። አዎ አባ አለቻቸው ሴትዮዋ አንገቷን እየነቀነቀች። ልጅ ምን አለሽ አሏት በመጓጓት። የሴትዮዋ ችግር ልጅ መውለድ አለመቻሏ ሲሆን የእርሶን ግን እረስቸዋለሁ ነው ያለኝ አለቻቸው። እኚህ መንፈሳዊ አባትም ባልገመቱት ሁኔታ እውነተኛውን የልጅቷን ጭንቀት ሲሰሙ እጅግ ደነገጡና ለእርሳቸው ኃጢአትም የእግዚአብሔር ምላሽ ልባቸው ተነክቶ ስቅስቅ ብሎ አለቀሱ። ወደ ደረታቸውም አስጠግተው አቀፏት።